ጭጎላ ወደፊት ወደ ኋላ ከአዳም ረታ አለንጋና ምስር መጽሐፍ ተራኪዎች ብሌን ሳሙኤልና በረከት ቤኪ። ጭጎላ ወደፊት ወደ ኋላ። ሳሎኑ በሚያምር መልክ ተሰናድቷል። የሚያብለጨልጩ ባለቀለም የወረቀት ገመዶች በየኮርኒሱ ላይ ተጠላልፈዋል። ከየኮርኒሱ ተንጠልጥለዋል። የሚያንጸባርቁ የተለያየ ቀለም ያላቸው የፕላስቲክ ጥብጣቦች ቀስተ ደመና ይመስል አራቱም ግድግዳዎች ላይ ተዘርግተዋል። ሙሽሮችና ሁነኞች የሚቀመጡበት ጠረጴዛ በደብዛዛ ቢጫ ጨርቅ ተሸፍኗል። ወደ 4 የሚደርሱ መልክ ያላቸው ጠርሙሶች ጽጌረዳ፣ ማርጋሪታ አበቦችና ሰንበሌጥ ተሞልቶባቸው ጠረጴዛውን መሃል ለመሃል በሚያቋርጥ የማይታይ መስመር ላይ ተደርድረዋል። ሙሽራውንና አጀቡን ለማስተናገድ የሚጠብቁ የመመገቢያ ሳህኖች በአቧራ ከመቆሸሽ እንዲያመልጡ ፊታቸው ተደፍቷል። ንጹህ ቂጦቻቸው ይፈልቃሉ። ወገባቸው ዙሪያ አበባ የተሳለባቸው ብርጭቆዎች ነጫጭ ወረቀቶች ጎርሰው ይጠብቃሉ። ከላይ እስከታች ነጭ ለብሳለች። ነጭ ቀሚስ፣ ነጭ ጫማ፣ የዝሆን ጥርስ አምባር፣ የብር ሐብል፣ የብር ሎቲ። ቀይ ፊቷ መሃል አፏ ይከፈትና ከመስታወት ላይ እንደሚነጥር ብርሃን ነጭ ሳቋ ይፍለቀለቃል። የሰርግ ዘፈን ከአንድ ስትሪዮ ፕሌየር በቀስታ እንደ ላስቲክ ኳስ እየነጠረ ይወጣል። ረዣዥም እግሮቿን በቀስታ እያነቃነቀች ሙዚቃውን የምታዳምጥ ብትመስልም በሐሳብ ሌላ ዓለም ውስጥ እንደገባች ከገጿ ስሜት የለሽ ልሙጥነት ይነበባል። ሁኔታዋን የተመለከተችው አንዲት ባልንጀራዋ የሰርግ ዕለት ምን እንደሚያስተክዛ ገርሟት ሰማሽ መሶበ ወርቅ ምን ሆንሽ አለቻት። አይ ምንም። ወደ ውስጥ የሳበችውን የጭንቀት አየር ሳታወጣ በደረቷ ነግሳ ይዛ ታዩ በቃ ሰማሽ የሚጠጣ አምጪልኝ። እንዴ መሶ ምን መሆንሽ ነው? ሰው እንዲህ ጊዜ አጥሮት ሲራወጥ አንቺ ተኳኩለሽ ቁጭ ብለሽ የሚጠጣ ምናምን አምጪ ትኛለሽ? እባክሽ አሞኝ ነው። እውነትም ትመስያለሽ። አይ በቃ ምንድነው አለመጣም አይሻልም? ከተቀመጠችበት ተነስታ የሴት ድምጽ የሚንቻቹባቸውን ክፍሎች ትታ ሰው የሌለበት አንዱ ውስጥ ገባች። ተጠጥቶ የሚሆን ተደፍቶ የጎደለ ብራንዲ ጠርሙስ አገኘችና በብርጭቆ ቀርታ ጠርሙሷ አጠገብ ወንበር ስባ ቁጭ አለች። የሰርጉ ዘፈን አሁንም ጆሮን አልሳተም። ሙሽራዬ ሆ ሙሽራዬ ሆ የወይና አበባዬ ሙሽራማ ሆ ሙሽራማ ሆ የኔው አይናማ። በራሷ ዓለም ውስጥ ሊያፍናት አቅም ያነሰውን አንድ የተጎነጨችለትን ብራንዲ ገላምጣ ተነስታ ያለችበትን ክፍል በርዘጋች። አከታትላ የጨለጠችው አልኮል ቁልቁል እንደሚገፋ ቆልማማ ስፒል እየዋጠጣት ወረደ። ሆዷ ውስጥ ቋያ ተቃጠለ። የስካር ህልም ቀስ በቀስ ጭንቅላቷን በጣቶቹ ዳሳት ጀመር። አሽኮርማሚ ደስታ እየተሰማት አይኖቿን በቀስታ ጨፈነች። በሰከረ የሐሳብ ጋሪ ወደ ኋላ መፍለስ ጀመረች። 1 ዓመት፣ 2 ዓመት፣ 3 ዓመት። አጎቷን ለማስደሰት የኮርሶቿን ፈተናዎች ማለፍ ነበረባት። ልፋት ያልተቋጠረበት ምኞት ደግሞ የትም አያደርስ። አስተማሪዋ በጣም ኮስተር ያለ ገጽ ነበረው። ጠባብ አፉ ችፍርግ በመሰለች ክብ ፂም የተከለለች፣ ቅንድቡ መሃል ያሉት 2 ሽጦች ከቆዳውና ከግንባሯ አጥንት ተፈልፍለው የተሰሩ የሚመስሉ፣ ጸጉሩ ከመሃል አናቱ የሚጀምር
እሷ 20 ዓመቷ ነበር። የወደፊት ሕይወቷን በቀላሉ ለመግዛት የአጎቷን ፈገግታ ለማትረፍ ትኩስ ስጋዋን ሰጠችው። ለአስተማሪዋ ስለ ዓለም ብዙ የማታውቀው መሶብ ከሰማይ ወረደች ስጦታው ነበረች። እንደ ገሰሳት ባየ ጊዜ ተድላ አንቆት የተዝለፈለፈ በላብ የተዘፈቀ ሰውነቷ ላይ ተኝቶ በደስታ አልቅሶ ተንፈቀፈቀ። እንዲያ ሲሆን በተስለመለሙ አይኖቿ ሴትነትን ኖር ስትል ዓለም ሁሉ ያያት፣ ዓለም ሁሉ ያወቀ መሰላት። የኮሌጁ ዲን፣ ጓደኞቿ፣ አጎቷ ያወቁ መሰላት። የወሲብ ህመም ግን ይጣፍጣል። 2ኛ ቀን፣ 3ኛ ቀን አረገዘች። የሌዋታን ዓለም ሰፊ አፉን ከፍቶ የመንጋጋ ቁልፉን በላዋ ላይ ቀጭ ያደረገባት መሰላት። ድምፁ፣ ጓጓታው ጭንቅላቷ ውስጥ አሁንም እንደ በረዶ ይዘንባል። እናም ተጋቡ። ታዲያ የት ይደረሳል? አንድ ሽል ምናልባት እንደ አባቱ የተመለጠ በደም ጋኗ ይዛ እንዴት እሱን ታገቢዋለሽ? አላት አጎቷ አንድ ቀን። እወደዋለሁ። ግን ምን አገናኛችሁ? መልስ አልሰጠችው። እንዳወቀባት ሁሉ ሰው ሰራሽ ጥርሱን በክብሪት እንጨት እየፋቀ ለረጅም ጊዜ ትኩር ብሎ አያት። በጩኸት ፈንድታ ፊቱን ብትቦጫጭረው ደስ ይላት ነበር። ሳይነጋገሩ ከሁኔታዋ የግል ሚስጥሯን መደበቅ ካልቻለ የልጅነት ፊቷ ተነስቶ ልቧን ማንበብ ቻለ። ከዚያ ወለደች። በእርግጥ አስተማሪ ይወዳታል። ማንም ባል ሚስቱን እንደሱ መውደድ አይችልም ብሎ መወራረድ ይችላል። የፈለገችውን ያደርግላታል፣ የሚለበስ ይገዛላታል፣ ሽርሽር ይወስዳታል፣ ጥራት ባለው አልሚ ምግብ ቀን ከሌት ይንከባከባታል። ቢሆንም ስተቷ በየቀኑ ጭንቅላቷ ውስጥ የቁጭት ገመድ ይፈትላል፣ በየቀኑ ይከራል። ልብ ላለ ላወቃት ውበቷን ከቀድሞ መሶበ ወርቅ ጋር ላወዳደረ ከሚያበራው የቀይ ዳማ ቅላቷ ስር ፈልፍለው እንዲያዩት የሚጠብቅ የፈራ ግራጫነት አለ። ለጥቂት ማርኮች ብላ የሰጠችው ሰውነቷን ልጅ ከወለደች በኋላ ነፈገችው። መጀመሪያ ምሽት እንዳትነካኝ። መሶበ ወርቅዬ ምን ነው? እንዳትነካኝ ብያለሁ። እንዴ ታዩ፣ በቃ እንዳትቀርበኝ። 2ኛ ቀን ከምሳ በኋላ ሰውዬ አበድክ፣ እንዳትነካኝ። ምን ማለትሽ ነው? እኔ ወንድ አልፈልግም። በቃ ምን ሆንሽ? በቃ ምንም ያመኛል፣ ልቀቀኝ። አይኖቿ ውስጥ በከፍተኛ ደረጃ የሚንጸባረቅ ጥላቻና ንቀት አነበበ። አፈራትም ፈራትም። ላብ ግንባሩ መስመሮች ውስጥ ጎምዛዛ ወለላ ሆኖ ይፈልቃል። ምን አረኩሽ? አለ በሰለለ ድምፅ ጨምድዶ የያዛቸውን ቀጫጭን እጆቿን እየለቀቀ። ከተከፈተ አፉ ትንፋሹ በፍርሃት አንጓያ ወጣ። ምንም አላደረከኝ። ደግሞ ምን አደረከኝ? በቃ ብቻ ተወኝ። ካልነገርሽኝ አለቅሽም። መልሶ ያዛት። ልቀቀኝ። እጇን ከእጁ መንጭቃጮች። በድንጋጤ አፉን ከፍቶ ቆመ። የሱ ስሜት መሰበሩን የእሷም ልብ ተቀዳ። የተስፋ መቁረጥ ቀዝቃዛ አየር ልትመልሰው በማትችል ጥድፊያ ያስገባች መሆኑን ስታውቅ፣ እንዲህ ነው ብላ ልትነግረው እንደሚያቅታት ስታውቅ፣ ግራ በመጋባት እሱም አፉን እንደ ጅል ከፍቶ ከቆመበት ፈዞ ሲያት አለመጣጣማቸው አሳዝኗት ከሶፋው ወደ ወለሉ ምንጣፍ ለመሶበ ወርቅ እግሮች ተብሎ የተገዛው ወርዳ ስቅስቅ ብላ ለቀሰች። እዛ በተቀመጠችበት ማናው ሲጀምር ተሸክሞ ወስዶ በስርዓቱ አስተኛት። ከወር በኋላ ሰኒ ከማሁ
ከወር በኋላ የወሩ የመጀመሪያው ቀን ስሜቷን የሚጎዳ ስለመሰለው አልጠየቃትም። ከ2 ወር በኋላ የወሩ 10ኛው ቀን አውጥ መስላ የጨለማ እቅፍ ለመግባት ወደ ምዕራብ አድማስ በመውደቅ ላይ ያለችውን ፀሐይ በረንዳዋ ሸራ ወንበር ላይ ተቀምጣ ትመለከታለች። የሚነፍሰው ቀዝቃዛ አየር የለበሰችውን የጀርሲ ሱሪ አልፎ ጭኗ ቆዳ ላይ ይሰማታል። የምትጠጣው ውስኪ ልዩ ጣዕም አለው። እጆቿን የለዋወጠች የምትደገፈው ፊቷ ይሞቃል። ራሷን በመስታወት ለማየት ጓግታ ወደ ቤት ውስጥ ገባች። በዚህ የምቾት ወጥመድ ውስጥ ተንሰራፍታ ስትጋደምም ሆነ በለስላሳ ድንጋይ ወለሎቹ ላይ ቂጧን እየሰበቀች ስትራመድ ከብዙ ወንዶች የተከለለውን መልካምነቷን ማየት ትፈልጋለች። ግድግዳውን ሊሞላ ትንሽ የቀረው መስታወት ክፍሏ ውስጥ ተሰቅሏል። አልፎ አልፎ መስመሮቹ በጉል የሚታዩ የጣት አሻራዎች በተመሰጣጠረ አቅጣጫ ታትመውባቸዋል። መልኳን ለማሳየት የሚበቃትን ያህል መስታወት በሽንት ቤት መገልገያ ወረቀት ከጠረገች በኋላ ወደ ውስጡ ማፍጠጥ ጀመረች። ጉንጮቿ ፍም እንደተቀቡ ቀለም ቢሆን አይነት ሆኗል። ከንፈሮቿም እንደተሰሙ አብጠው ቀልተዋል። አይኖቿ እንባ አቁረው የሚስለመለሙ ይመስላሉ። አንገቷን ወደ አንድ ጎና ዘንብላ የደረቷን ቆዳና ተበታትኖ የወረደ የፀጉሯን ልስላሴ አይታ ሳቃለች። ሱሪዋን አውርዳ ከፊት ለፊት ሸሚዟን ወደ ላይ ለአመል ሰብስባ ነጣ ያለ ቅላት ያላቸው ጭኖቿ ውስጥ ሱሪያ መዳረሻ ድረስ አየች። ማንኛውንም ወንድ ማለም ጀመረች። የባሏን ኮቴ ከውጭ የሰማች መሰላት። ፍርሃት አላት። ማን እንደሆነ ለማረጋገጥ የመኝታ ቤቷን በር በትንሹ ከፍታ ተጣራች። እጆቿን አልቧቸዋል። ጠያቂዋ ውስጥ ፍርሃት ነበር። ማን ነው? የሚገባው ሰው ኮቴ እያደፈጠ የሚመጣ መሰላት። ምናልባት ባሏ በማድባት ሊይዛት። ማነሽ? ስንቅነሽ? ሰራተኛዋ እንደሌለ ታውቃለች። በድንገት ከሳሎን መግቢያ በር ላይ አንድ ሰው ገና በአይን ከመታየቱ እኔ ነኝ አለ። ሌላ ወንድ እንደሆነ ስታውቅ በፍርሃት ካደባችበት ክፍል ወጣች። ወደ ላይ ከተጠቀለለው የጅንስ ሸሚዝ እጀታው ትላልቅ ደም ስሮች እንደ አውራ ጎዳና የተጋደሙበት ምሰሶ የሚያክል ክንድ ከነ ወፍራም ጣቶቹ ተጎልጉሎ ወጥቷል። ከተጋለጠው ደረቱ ላይ እስከ አንገቱ መለያ የሚነጭ ጸጉር አድጓል። ቆዳው እስኪታይ ድረስ የጭንቅላቱ ጸጉር ተስተካክሏል። ጎረቤቷ ነው፣ ህልሟም ነው። ጀርባውን ለሷ ሰጥቶ በረንዳ ላይ ቆሟል። ያረጀ አዳፋ ልብስ ለብሷል። አንድ እጁ ላይ ያለችው ትንሽ ጣቱ በጎዝ ታስራለች። ጤና ይስጥልኝ አለችው። በውስኪ የሚሞቀው ሰውነቷ ከሷ አምልጦ የሚበር መስሏት የእርምጃዋ ፍጥነት እየቀነሰች ቶሎ ወደሷ ዞሮ የሰላምታችሁን ዘረጋላት። እኔ ነኝ ወይዘሮ መስወርቅ፣ እባክሽ ቤት ውስጥ መብራት ተበላሽቶብኝ ልሰራ ፈልጌ ስክሩ ድራይቨር ስለጠፋብኝ እንዳላችሁ ልታወሽኝ ነበረ። ሳቅ እያለ ቁጭ በል ልፈልግለት እስኪ። እሱ እቃውን የት እንደሚያስቀምጥም አይታወቅ። እሷ ከነበረችበት ፊት ለፊት ወንበር ስቦ ተቀመጠ። ለምን ትንሽ አጠጣም? ኤሌክትሪክ ነው የምሰራው፣ እጄን ከሽቦ ጋር ልታያይዥኝ ነው መሰል አለና ሳቃለ። ለምን ይዛል? ግድ የለም አንድ ብቻ እኔ መጣሁ። ወደ ሩጫ በሚጠጋ ፍጥነት ወደ ሌላ ክፍል ገባች። ውስጥ ብዙ አልቆየችም። የባሏን ቁም ሳጥን ከፍታ ለተበላሸ መኪና መጠገኛ የሚጠቀምባቸውን ብዙ ስክሩ ድራይቨሮች እንደተደረደሩ ከነቦርሷ ይዛለ መጣች። የትኛውን እንደምትፈልግ አላወቅኩም። አንተ ራስህ ምረጥና ውሰድ አለችው። የቀዳችለት ውስኪ እንዳይደፋ አድርጋ እፊት ለፊቱ የሳጠራ ጠረጴዛው ላይ ያስቀመጠች። በጣም ጎበዝ ነው ባለቤትሽ። አንድ ጨምር። የሄጉን ጠርሙስ ድጋሚ ልትቀዳለት እያነሳች ስራ የፈታ እጁን አንስቶ አገዳት።
ቀር ተሰኘች። አነስተኛ መፍቻ ነሳና መለያ ቁጥሩን አንብቦ እንድታስታውስ ለማድረግ ቁጥሩን ሲነግራት ትክ ብሎ አያት። የቀረችውን መለኪያ ውስጥ የምትዋልለውን የውስኪን ጥፍጣፊ ጨለጠና ትንሽ ሳልስሎ አፉን ጠርጎ ተነሳ። ከሷ ራቅ ብሎ ሰላምታ ምስጋና ለማቅረብ ቆም ሲል ከሌላው ዓለም ጋርዶ ቤቷ ውስጥ ያፈናት መሰላት። መለኪያዋን በእጇ እያሸች በተስለመለሙ አይኖቿ አተኩራ እያየችው መልስ ሳትሰጠው ቀረች። ተቀምጦበት የነበረበትን የቃጫ መቀመጫ አየች። ከጎደጎደበት አልተመለሰም። እሱ እንደሚያው ሁሉ ባዶ አየር ውስጥ አተኩራ አየችና ጠጥታለት ትንሽ የቀራትን መለኪያ ፊት ለፊቷ ወደ ላይ አነሳች። መለኪያውን የገጨላት ሰው አልነበረም። ሆድ ብሷት ሊፈነዳ የሚቃጣ ለቅሷን አምቃ መኝታ ክፍሏ ገባች። ከአንድ ሰዓት በኋላ ስትመለስ ለሰውየው ያዋሰችው መፍቻ ቦርሳው ላይ ተቀምጣለች። አናደዳት። ከረፈፍ ወንድ ድምጿን ዝቅ አድርጋ በተለያዩ ቀኖች የተጠናከሩ የመፈለግ ምልክቶች ብታሳየውም ቦታ አልሰጣትም። የራሷን ውበት ተጠራጠረች። በየቀኑ በየሰዓቱ መልኳ ዝናብ ውስጥ እንደቆየ ሳሙና እየሞቀሞቀ በመሟሸሽ ላይ ያለ መሰላት። ጠዋት ጠዋት ሰዓቶች ያለ መኳኳል ጊዜዋን ታጠፋለች። ድሮች ላይ የምትላቸውን ልብሶች፣ መጋጋጫ የሴት እቃዎች፣ የመታጠቢያ ቤቷ ኮሞዲኖ ሞልቶ የላስቲክና የጠርሙስ ፏፏቴ እስኪመስል ደረደረች። ባሏ አዋልጊነት እንዳመጣች ቆጥሮት በተለያየ ጊዜ ከህሊናው እየተሟገተ ቢከታተላትም ምንም ስተት አላገኘም። ስራዋ ትገባለች፣ ወደ ስራዋ ወደ ቤቷ አብራው ያለች እንኳን ወንድ ቀና ብላ አታይም። በምሁርነቱ ወደ መተንተኑ ስለሚያደላ የሆነ ግምት ወስዶ ነበር። አንዳንድ ሴቶች ልጅነታቸውን ሳይጨርሱ ቀድሞ የሚያረጁ ይኖራሉ። ምናልባትም ከሱ ጋር አብራ መተኛት የተወቹ ከሱ የሚያረጀች መስሏት ሊሆን ይችላል። እርጅናን እየፈራች ይሆናል። ለዚህ መላምት ማረጋገጫ ተጨባጭ ነገር ግን አላገኘም። በልቦኗ በምኞቷ የወደደችው ወጣት እጮኛ እንዳለው ሰምታለች። ወሬው ላይ ይታመን ይችላል። መንደር ይታመናል። ለሰው ማማከር አትችልም። የቅርብ የሰፈር ጓደኛ እንኳን የላትም። ጓደኛ ምን ይሰራል? ከዚህ አስተማሪ ሌክቸረር ጓደኞቹ አይደሉም እንዴ አንድ ቀን ተቸገሪለት ያሏት? ጓደኝነት ሽፋን ሆኖ ካላሰበችው ካልጠበቀችው የተቋለፈችው ገላዋ የራሷ ነው። ስለዚህ የራሷ ጉዳይ ነው። ወይ ባሏን መፍታት፣ ዝም ብሎ ይፈታል። ዝም ብሎስ ወንድ ዘረፋ ይወጣል። ክህደት እምነቷም አይደለም። በሸርሙጥና ከመጠርጠር የበለጠ ለሷ አስቀያሚ ነገር ተሰርቶ አያውቅም። እንግዳም ነገር ነው ለሷ። አሁን ባለችበት ትብትብ ሁኔታ ውስጥ የምትችለው ማለም ነው። ከወር በፊት ባሏ አንድ ቀን ማታ መላጣውን እየዳበሰ እያሻሸ ፊት ለፊቷ ተቀምጦ መስዋዕት ወርቅ ይሄ ጎረቤታችን መልአኩ የዛሬ 15 ቀን ሰርግ አለብኝ ብሏል አላት። መኪናን የሚፈልገው አታጅበው? ቆይ አልጨረስኩልሽ። ግልፍተኝነቷን ሊለምዶ አልቻለም። በቅርብ የደም ግንኙነት ምልጥና የለበትም። የራሱ የግሉ ጣጣ ይመስለዋል። በልጅነት ኮስታራነቱ በጉርምስና ዘመን ሰቀቀኑ የተዋጠጠ ስለሚመስለው ብዙ ነገሮችን ችላ ማለት ከጀመረ ቆይቷል። ብስጩነቷ ቢያሳዝነው መልሶ ያበሳጨው። ሰሃን፣ ብርጭቆ ሙሽሮች ብቻ የሚጠቀሙበት እቃ ይፈልጋል። ሰራተኛዋን እንድታጸዳዳ ንገሪያት። ተነስታ ሄደች። እሱ ዞር ብሎም ሳያት ጭኑ ላይ ያስቀመጠውን መጽሔት ለማንበብ አነሳ። መጥፎ ነው። በራሷ እቃ ራሷ ባጠበቻቸው እቃዎች ላይ ያቺ ሰው ንቃ አታውቅም። ፊቷ ላይ ያሉት ድሮ ያላየቻቸው ጎድጓዳዎች፣ የአይኖቿ ነጭ ላይ የሚፈሱ ቀያይ መስመሮች የአስቀያሚነት ምልክቶች መሰሏት። ሜካፑን ለሶስተኛ ጊዜ ለመስራት መስታወቷ ፊት ለፊት ቁጭ አለች። ከጨረሰች በኋላ መኝታዋ ላይ በጀርባዋ ተጋድማ ህልሟን ጀመረች። ህልም 1።
ጠንካራ ላባ ገና እንዳለወጠች ባለለስላሳ ላበጫጩት አይኗን እያስለመለመች እቅፍ ውስጥ ስትገባ ሰንበሌጥ ወገቧን ጨምቆ አቅፎ ፊቱን ደረቷ ላይ ሲያስተኛ ታላቅ ክንዱ ከቀሚሷ ስር እንደ ዘንዶ አርፎ ያን ጊዜ እጮኛው በር ከፍታ ትገባና አንዴ ይችን ይወዳል ስትል ዝም በይ ውጪ ይላታል። እጮኛው ደንግጣ ፊቷን ስታዞር ከንፈሮቿን በእጆቹ ይዳብስና የኔ መሶብ ይላታል። ከዚያ ባሏ ዶክተር አሰግድ የልጁን እጮኛ ተከትሏት ይገባል። ዝም በል ውጣ፣ አንተስ በአጋጣሚ ያገባኸኝ ነህ ትለዋለች። መሶብ ላንቺ ያለኝ ፍቅር እንዴ ይህ ሽማግሌ አይገባውም። ወደ ምናቧ ቀና ትልና ለምን አንተኛም ትለዋለች። ህልም 2 ማታ እሱን ፍለጋ ወደ ቤቱ ስትሄድ በውስጥ ልብስ የቆመች እንደ ዝንጅብል ጠመዝማዛ ቅርጽ ያላት ሚስቱ በርካታ ስታናውስ 2 ወዳጆች እንዲግባቡ ባበጁት ምልክቱ በጠጠር ቆርቆሮ መምታት ነው። 3 ጊዜ 5 ሰከንድ ያህል እያራራቁ መምታት። አንድ ቀን ማታ ጠጠሮች ቆርቆሮ ላይ ተወረውራለች። አትክልት ስፍራው አበቦች መሃል ተደብቃ ትጠብቀዋለች። በሱ ምትክ ሚስቱ ትሰማና ወደ ተሸሸገችበት ትመጣለች። አንቺ ልጅ መሆንሽ ነው? አጣፊም ሳትዋረጂ። ምናልባት ወይም እንቅልፍ ወስዷት ሚስቱን ሆና ታልማለች። ከናላበው የተላጨ አናቱን ለምን ሁል ጊዜ ያልበዋል? እሷም እግዜር እንደሰራ ታሪቋን እንደ ባልና ሚስት ተቆላልፈው እየተከታተሉ ባለችበት ክፍል ውስጥ ሰዎች ይገቡና ደረቷን ቀጥ አድርጋ ስስ ረዥም ቀሚሷን ለብሳ ብርጭቆዋን ወደ ደረቷ አስጠግታ ፊት ለፊት አፍጣ ሲያዋት እነሱም በፊናቸው ለጥቂት ጊዜ አተኩሮባት የሚፈልጉትን ዕቃ በእጆቻቸው ይዙና ጥፋት እንዳዩ ሁሉ ደግሞ ያተኩሩባትና ከንፈሮቻቸውን አላውሶ በእርግማኒውን በምርቃት እነሱም ማያውቁ ይወጣሉ። እየተከታተሉ ይወጣሉ፣ እየተከታተሉ ይገባሉ፣ ይወጣሉ፣ ይገባሉ። ሌላ ሰው ቤት ውስጥ ያለች በስካር እየዞረባት እንዳለ በአማሃይ ከተመደበላት በላይ የጠጣች መሆኗ ቢገባት ግድ አልሰጣትም። ልጅነቷን በዕጣ የተዘረፈች መሆኗ የሚገባ የለም። ወይም ባልተረዳችው የህይወት ረቂቅነት አቀማመጧ፣ ትምክህታዊ አቀማመጧ እሳት እንደተለኮሰ የቀላው ከንፈሯ፣ እንደ ጎርፍ በደረቷና በጀርባ የሚወርደው ጥቁር ጸጉሯ፣ ማር የመሰለ የፊቷ ቀለም፣ በእንባ የተሸፈኑ የሚስለመለሙ አይኖቿ። የምትጠጣው ዘመናዊ ልሆን ብላ ነው ሊያሰኝ ይችላል። ማይም ለሆነ ምላስና እድሜ እንደ ህልም ይሰማታል። ሰርገኛ ከሄደበት ተመልሶ ሲዘፈን ያጠጣት ፍጥነቷን እንደ ቀድሞ መቀጠል አልቻለችም። እጇ ላልቶ መጠጡ ከነ ብርጭቆ ከእጇ ሲወድቅ ይታያታል። ሲሰበር ግን ድምጿ አልተሰማትም። ሰርገኛ እየገባ ነው። እንደ እንቅልፍ ነገር ተጫጫናት። ስትባንን በአካባቢዋ ጸጥታ በመጠኑ ሰፍኗል። እግሯ ስር ወድቆ የነበረው ስብርባሪ ተነስቷል። አይኔ ሰክሬ አይተውኛል ብርጭቆውን ስጥለው አለች ለራሷ ትንሽ በሚኮላተፍ ድምፅ። ጎና ወዳለው ጠረጴዛ ላይ አየች። በወረቀት የተጠቀለሉ 2 የውስኪ ጠርሙሶች ግድግዳ ተደግፈው ቆመዋል። አንዱን ወሰደችና እላው ላይ የተጻፈውን አነበበች። ለብሩክ ከዶክተር አሰግድ ይላል። ሳቀለች። ባሏ እዚህ ክፍል ገብቶ ቢያስቀምጥና የሆነችውን አይቷት ቢሆን ደስ ይላት ነበር። ጠርሙሱን ከፍታ ያለ ብርጭቆ ተቀመጠችበት 1-5 ጉንጭ ዋጠችና መልሳ ከድና እንደነበረ በወረቀት ተቀለለችው። ያቺ ጎራዳ ከዚህ ስትጠጣ እንደው ምን አለ ቢያንቃት ለራሷ ተናገረች ትንሽ በሚኮላተፍ ድምፅ። ለመሄድ ከተቀመጠችበት ስትነሳ መቆም አልቻለችም። የወንበሩን መደገፊያ ተመርኩዛ ሰዓት አየች። 4 ሰዓት።
ድንገት በሩ ተከፈተና የሀገር ባህል ቀሚስ ያለ ነጠላ የለበሱ ሴት ገቡ። የሰርግ ዘፈን እየተሽጎደጎደ ተከተላቸው። የቴፑም የሰቡም ሙሽራይሁ ሙሽራይሁ የወይን አበባይ። ራቅ ብሎ ከድንኳን ውስጥ የሚመጣው የዲስኮ ዜማ ውልብ ብሎ ገባ። ሴትየዋ አቋቋሟን አይተው ወደ ተጠቀለሉት ውስኪዎች አይናቸውን ወርወር አደረጉና እንዳልተከፈቱ አጢነው ጤንነቷን ተማምነው ቀላቅለሽ አትጫወችም እንዴ? ሙሽሮች ጫጉላ ቤት ገብተዋል፣ እስኪ እናያለን አሉና በራሳቸው አባባል በሳቅ ሊያጨበጨቡ ሞከሩ። መሰቦወርቅ ዝም አለች። የተሰማቸውን እፍረት ሊያባብሉ ለምን የሆነ ነገር አጠጭም ልጄ አሏት። ቀድሞ አይተውት ወደ ነበረው ውስኪ ተገላምጠው ማፍጠጥ እንጂ መልስ አለመስጠቷን ደግሞ ሲያዩ ከበሽታዋ ለመራቅ እንዳሰቡ ሁሉ መጠጫ ላምጣልሽ እስኪ ብለው በሩን ዘግተው ሄዱ። አልተመለሱም። ግንባሯን ቋጠረች። አሁን ሲቆማ ለባላንጣዋ ጫጉላሽ አብቧል ዛሬ እቴ ሸንኮሬ ማለቱን አልወደደችም። እጇ ከትከሻዋ ተነቅሎ የሚወድቅ እስኪመስል ተመናጨቀች። ጫጉላ ቤት መቼ እንደገቡ ለመገመት አልቻለችም። የጊዜ ስሌቷ ውሃ ላይ እንደተደፋ ዘይት ቅርጹን ይለዋውጣል፣ ይረዝምና ያጥራል፣ ይሰፋና ይጠባል። በሩን ቀስ አድርጋ ከፍታ ፊቷን ብቻ ወጥታ ወደ ሌላ ክፍል አቅጣጫ አየች። የሙዚቃው ምት አልቀነሰም። ወደ አዲስ ፕላኔት እንግዳ ህዋ ተወርውራ የገባች መሰላት። ከአንድ ጊዜ ወደ ሌላ ጊዜ የቀድሞ አሮጊት እያደቡ ጠጋሏትና ልጄ ረሳሁብሽ ላምጣልሽ ቆይ አሏት። አውቀው የረሱትን ብርጭቆ የውሸታቸውን እያስታወሱ ተወርውረው ሊሄዱ ሲሉ ትከሻቸውን ነካ አደረገቻቸውና ጥያቄ ልጠይቃቸው ሞከረች። ለረዥም ሰዓት ያልተናገረችበት አፏ በብሎን የታሰረ ወይ የዛገ መሰላት። እንደምንም ፊደላትን እየጎተተች ጫጉላ ቤት ከገቡ ቆዩ። አረ አሁን እንደው ቀደም እንደነገርኩሽ 5 10 15 ደቂቃ በሀሳቧ ስሙትዬ ዶክተር አሰግድ እዚህ አካባቢ አሉ? እኚህ እዚህ ቤት ጎን ያሉት ለሰርግ ዕቃ ሰጡ የተባሉትን ሰውዬ ነው? ኦፋ አሉ? ስለ ሰርግ ዕቃ ምናምን መቼ ሳሎን ይኖራሉ? እኔ እንጃ። ወይዘሪቱ የሚያደንቋቸውን ሰው መሰቦወርቅ ስላላደነቀችላቸው ቁጭት እያፈናጠራቸው ወደ ኩሽና በሚያወጣው የቤት ውስጥ መንገድ የሚነጠር ጌጣቸውን አስከትለው ጠፉ። መሰቦወርቅ ወደ ሳሎኑ ሄደች። በሰው ተሞልቷል። ጎረምሳው፣ ኮረዳው፣ አዛውንቱ፣ ወይዘሮቹ ቆም ብላ ከሚጫወቱ ሰዎች በአይኗ እየቃኘች ባሏን ፈለገች። እንደሱ ጠና ካሉ 6 ከሚደርሱ ሰዎች ጋር አጠር ያለ ጠረጴዛ ከበው 2 የውስኪ ጠርሙስ አቆመው ይጫወታሉ። አሰግድ መነጽሩን አውልቋል። ሞቅ ሲለው አይኑ እስከ አውስትራሊያ ድረስ የሚያይ ይመስለዋል። መላጣው ላይ ላቡ ጤዛ ይመስላል። ራሱ እስኪያት ድረስ መተላለፊያ ላይ ቆመች። ዶክተር አሰግድ ሌላ ቀን የሚያሳየው ለዘብ ያለ ቄንጥ የለም። እጆቹ ስለሚሮጥ ባቡር፣ ስለሚቃጠል አውሮፕላን፣ ስለሚፈነዳ ገሞራ እንደሚገልጽ ሁሉ ይወናጨፋሉ። ከደረቱ ወደ ሰዎቹ፣ ከሰዎቹ ወደ ሰማይ ወዘተ። ከትናንሽ ኮረዳዎች ጋር ተቀምጠው የነበሩ ጎረምሶች ያቀፋቸውን እየረሱ በመሰቦወርቅ አስማታዊ ቁመና ፈሰው በአይኑ አገላለጥ ደንሰው የማናት ማናት ባሏን አብረው የሚያጣጡ ሰዎች ትከሻውን ነካክተው ወደ እሷ ጠቆሙት። ዶክተር አሰግድና መሰቦወርቅ ለሰከንዶች ያልተያዩና እንደ ሌሎች ሰዎች ሁኔታዋ ግራ ያጋባው ከተቀመጠበት ተነሳ። አጠገቧ ደርሶ ትከሻዋን እንደያዛት የት ጠፋሽ ብሎም ሳይጠይቅ ምን ነው መሶ አላት። እፈልጋለሁ። ምንድን ነው የምትፈልጊው?
እዚህ አይደለም እቤት ነው። የረሳው ግን በሞቃት ጭንቅላቱ ወደ ምንም ሊመድበው ያቃተው መልእክት ንግግሯን ያጀበው ስሜቷ ውስጥ እንደ ንስረት ይሰማዋል። ከሰርጉ ቤት ወጡ። ቆዩ ጫጉላ ቤት ከገቡ አላየሁም። ከማን ጋርና የት እንደነበረች መጠየቅ አልፈለገም። እነግርሃለሁ ያልሽኝን ነገር አሁን ልትነግሪኝ አትጀምሪ? ውጭው የመስከረም ወር መጨረሻ አስማታዊ ማታ ነው። ሰዎች ፊት ላይ ቅዝቃዜ እንደ ኮርኮር ይወድቃል። በእንባ ብቻ የሚደንቅ የአዲስ አበባ የውበት ሸፍጥ። እቤት ገብተን ይሻላል፣ አታቅፈኝም? አቀፋት። ትንሽ ተደናግሮት ስንት ጊዜ ሆኖ ከራራ ክንዱ እንዲህ ወገቧ ዙሪያ ያረፈው? ስንት ጊዜው ናቸው ቀዶ ጠጋኝ ጣቶቹ ነፍስ ያለው ዳሌዋ ላይ አርፈው የነዘራቸው? የገቡበትን ጊዜ ያልነገርኩሽም መሰለኝ። 4:30 አካባቢ ነው። ቶሎ እንሂድ። ወገቧን አጥብቆ አቀፈው። በቀሚሱ ውስጥ ሰውነቷ ቆዳው እንደ ጠበበ ዋቢ ይወራጫል። በጠገበ የመስከረም ምሽት ውስጥ በሙቀት ቀልጣ እንደምታልቅ ነገር ሰውነቷ በላባ ያሟልጫል። ሙሽሮቹ ገና ቁጭ ብሎ ይጫወቱ ይሆናል። የተነካች አትመስለኝም አለችው። ይሆናል አለ። የሰጣት መልስ አውቶማቲክ ነበር። ቸልታውን አልወደደችውም። እቤት ከገቡ በኋላ ስለተፈለገበት ነገር ለመወያየት ወደ ሳሎን ሲያቀና እጁን ጎተተችው። የት ነው አለ። መኝታ ቤት ነው የምነግርህ። ሰራተኛቸው ትዕዛዝ ለመቀበል መሃል ሳሎን ላይ እጇን አጣምራ ቆማ ነበር። መሰወቅ ሙሽሮቹ ልብሳቸውን እያወለቁ ይሆናል ብላ አሰበች። እንደገቡ የክፍሉን በር ከዘጋች በኋላ በሙሽሮቹ ቤት አቅጣጫ የሚከፈተውን መስኮት ግራና ቀኝ እንደ ግቢ በራፍ በረገደችው። ወተት የመሰለው መጋረጃው ግን በሰው ትንፋሽ እንደሚገፋ ሁሉ አልፎ አልፎ በረቂቁ ይላወሳል። ልብስን አታወልቅም አለችው ባሏን። መስኮቱም በቀኝ አይኑ የጎሪ ጣየ። ማንም መሰላል ካልተጠቀመ ወደ ውስጥ ማየት እንደማይችል ቢያውቅም ሁሉ ነገር ውስጥ እቅድ ያለ መሰለው። ለምን አላት። ተጠጋችውና መነጽሩን ከአይኖቹ ላይ አንስታ በቀስታ አንገቱን አቀፈችው። ትስመው ጀመር። ሙሽሮቹ አሁንም እየተሳሳሙ ናቸው። ምክንያቱም ሙሽሮች ስለሆኑ ስለሚዋደዱ አሁንም ይሳሳማሉ ብላ አሰበች። አልጋ ላይ ራቁቷን ወደቀች። ዶክተር ከነረጅሙ ታንታው ተከተላት። መስዋዕት you're the sweetest, you're the most beautiful, you're mine. ሼክስፒርኛ ቋንቋውን አላቆመም። እንደ ሙሽራው አለች በሀሳቧ። ሁሉን ወደደችው። የጋለ አሪቆ ሲጠጋት በዓለም ላይ ካሉ ደስተኛ ሴቶች አንዷ የሆነች መሰላት። እያቀፈች እየሳመችው ፍቅረኞች አይተኛሉ። እሱም ለሷ እሷም ለሱ የጠበቁትን ውድ ዕቃቸውን ይሸላለማሉ። ለራሷ በሀሳቧ ለዋላይ እንደተኛ ጨዋታ መሆኑ ሳይገባው ጡቶቿን እያቀያየረ ምራቁን ሲቀባቸው መላጣው መሃል ጉች ያሉት ጥቂት ጸጉሮቹ እንደያቀማቸው ላባረሷቸው ራስ ቅሉ ላይ ተለጥፎ ሲፈልቁ ደስታው እንደሚነጠቁሉ በችኮላ ሲንደፋደፍ ስታየው ሰው ባገሩ ሰው በወንዙ ቢጠጣ ክደት ቢበላ ሸፍጣል አዘነች። በዝምታ ያየችው ጥቂት ከቆየች በኋላ ምሽት የታፈነችበት ቡሾልቃ ከሰርጉ ቤት ዜማ ይሰማቸው ጀመር። የሚያተኩስ ድምፅ ሆኖ በተከፈተው መስኮት ብራምባር ሰበረልዎ ብራምባር ሰበረልዎ ኦሆ ሸጋው ልጆ ስብርብር አረጋት እንጂ እንክትክት አረጋት እንጂ ኦሆ የኛማ ልጅ ስብርብር ስብርብር ብር። በሰከረ ገላዋ ተንጠራርታ ትንፋሽ እስኪያጥረው ድረስ መላኩን አቀፈችው። የእሱን ወገብ ያቀፉ እግሮቿ ከፍ ዝቅ እያሉ እጅ አዙር ጫጉላ፣ እጅ አዙር ፍቅር፣ እጅ አዙር ከንፈር፣ እጅ አዙር። ዜማው ከነከበሮ በጥጋብ ሲነጥር ይሰማል።
ለዘላለም የማያቆም መስሎ እስቲ አምጡት የደሙን ሸማ፣ እስቲ አምጡት የደሙን ሸማ ኦሆ እንድንስማማ። እጆቿ ግራና ቀኝ ባሏን ለቀው መሬት ለመንካት ደርሰው ዳሌዋ ቀልጦ እንደ ቀሳሳ ወንዝ ግቢዋን አቋርጦ ጎረቤቷ ቤት ደጃፍ እንደ ኩሬ ፈሶ እግሮቿ ግራና ቀኝ ጉዞ እንዳደከመው መንገደኛ ውሃ ጥም እንደጣለው ከሚቀጣጠል አፏ ምጥ የመሰለ ድምፅ እየወጣ ያማረበት የተኳለ ገላዋ ተዝለፍልፎ እንባ ከዓይኖቿ ወደ ጆሮዎቿ ኩልል ብሎ ወረደ።